ዛሬ አሁን የምንገኝበት ቡታጅራ ከተማ ምስራቅ ጉራጌ ዞን ውስጥ የኮመንሊ የመቻል ፓርክ የሚባል ቦታ አሁን ግን የሪቨርሳይድ ፕሮጀክት ነው። ይሄ ወንዝ ዳርቻ ልማት በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረው በአገር ደረጃ የተጀመረው ስራ ምን ያህል እዚህም እንደደረሰ ማሳያ ነው በሚል የሰልጣኞች ለማሳየት እየሞከር ነው። በአጠቃላይ ስልጠናዎቻችን 4 ጉዳዮች ናቸው። ግብርና አለ፣ ቱሪዝም አለ፣ ከተማ ልማት አለ፣ ኢንዱስትሪ አለ። እነዚህ ነገሮች እንደ ሀገር ፎከስድ ሆነን በእነዚህ ሰነዶች ስልጠና የተወሰደው ሁሉም ያስፈልጋሉ። ነገር ግን እነዚህ በልዩ ሁኔታ መሰራት ስላለባቸው ፎከስድ መሆን ስላለብን ከቱሪዝም አንጻር ስንነሳ እንደ ምስራቅ ጉራጌ ዞን አንዱ ፖቴንሻል የጥያ ፕሮጀክት ነው። የጥያ ዓለም አቀፍ ቅርስ ያለበት ያው ጠዋት እንደጎበኘ ነው። ሰልጣኞች በሁለት ከፍለን ጉብኝት ተደርጓል። ይሄ በክቡር ጠቅላይ ሚኒስትራችን በመደመር ትውልድ መጽሐፍ ሽያጭ የሚሰራ የሚገነባ እንደዚሁም በባለ ሀብቶቻችን መዋጮ የሚሰራ ፕሮጀክት ነው። ወደ 3.5 ቢሊዮን የሚፈጅ ዲዛይን ተደርጓል። እነዚህ ደግሞ የኤችኤች ኢንጂነሪንግ ኮንሰልት የሚያደርገው ነው። ይህንን ስራ ከምን ጀምረን የት እንደርሳለን በ3 ፌዝ ከፍለን እየሰራ ነው። በመጀመሪያ ደረጃ በ1972 የተመዘገበ ነው፣ ግን እምብዛም ያለማ። አሁን ግን በልዩ ሁኔታ የክቡር ፕሬዚዳንታችን ዶክተር እንዳሻው ጣሰው በበላይ ጠባቂነትና እኔም በቦርድ ሰብሳቢነት የምንመራው ፕሮጀክት ነው። ይህን ስራ መጀመሪያው ፌዝ ናሙና 3 ጎጆ ቤቶች ሰርተናል። 100 ቤቶች በዚህ በጀት ዓመት በፈርስት ፌዝ እንሰራለን ብለናል። ቀጣይ ደግሞ ቀሪ ስራዎች ኢንፍራስትራክቸርና የተወሰነ አምፊቲያትሮች፣ ካፌ፣ ሬስቶራንት፣ እነዚህ መንገዶች እንሰራለን ብለናል። ግሪን የማረግ ስራ የፈርስት ፌዝ ፓርት ነው። ቀጥሎ ደግሞ የሶስተኛው አጠቃላይ ጥንቅቅ ያለ በፕሮጀክቱ ፕሮፖዛሉ መሰረት እንሰራለን ብለን እናጠናቅቃለን ብለን ይሄ ስንጨርስ ከአዲስ አበባ ከፒያሳ 86 ኪሎ ሜትር ከአለንገና ጅማ መገንጠያ ደግሞ 66 ኪሎ ሜትር በጣም ጂኦ ስትራቴጂካሊ ምርጥ የሆነ ለአዲስ አበባ ቅርብ የሆነ የመዝናኛ ቦታ ነውና አጠቃላይ ከሌሎች ጂኦ ስትራቴጂክ ሎኬሽን አንጻር የተሻለ አድቫንቴጅ ያለውና ለዞናችን እንዲሁም ለማዕከላዊ ኢትዮጵያ ክልል መግቢያ መውጫም በር የሆነ ትልቅ የቱሪስት መስህብ ነው። እንደዚሁም በቱሪስት ኤሪያ ብዙ ነገሮች ማንሳት ይቻላል። የቡኢ ላይ ወደ 18 ኪሎ ሜትር ገባ የሚለው የምድረ ከብዳቦ ትልቅ ገዳም አለ። በየአመቱ በርካታ ምእመናን መጥተው እንደ ቱሪስት መስህብ የምናየው ቡታጅራ መስጂድ ረጅም ዓመት በ1973 ዓመተ ምህረት ተመርቆ አገልግሎት መስጠት የጀመረ ባለ 4 ምሰሶ ታሪካዊ መስጂድ ነው። ይህንን እንደ አንድ የቱሪስት ኤሪያ ሌሎች ፏፏቴዎች አሁን ጀርባዬ ላይ የምታዩት የጸበል ወንዝ ተብሎ ፏፏቴ ያለው የተለያየ እምብዛም ያለማ የነበረ አሁን ግን ይህንን ስራ በልዩ ሁኔታ እየመራ ነው እንገኛለን። ከግብርና ትራንስፎርሜሽን አንጻር በርካታ ስራዎች እየሰራን ነው። በስንዴ ምርት ግንባር ቀደም ነን። በተለይ በበጋ መስኖ ስንዴ ምስራቅ ጉራጌ ዞን ከክልሉ ግንባር ቀደም ባለው በመስኖ ልማት በመደበኛ መስኖ እንደዚሁም በስንዴ ምርታማነት በጤፍ ምርታማነት አሁን ዛሬ ያየነው የተቦን ቀበሌ ላይ የሚገኘው መስቃን ወረዳ የቡና ምርት በሄክታር 15 ኩንታል የሚመርትበት ይህንን ከክልሉ አማካይ 8.5 ከፍ ያለ እንደሆነ የቡና ባለሙያዎች እያብራሩ ነበር። ይህንን እድል ግን ከተቦን አልፎ አጠቃላይ መስቃን ወረዳ እንዴት እናስፋዋለን? ምስራቅ ጉራጌ ዞን በሁሉም ወረዳ በሁሉም ከተማ አስተዳደሮች ይሄን ማስፋት እንድንችል አመላካች ነገሮች አሉ። ይህንን በብዛት ዛሬም ጎብኚዎቹ በተለይ የወረዳና የከተማ አመራሮቻችን ይህን በማየታቸው አቅደው በዚህ ዘርፍ ብዙ አርሶ አደሮች ተጠቃሚ ለማድረግ እድል ስለሚሰጥ ይህንን ነገር አይተናል። አሁን የምንገኝበት የቡታጅራ ኮሪደር ልማት ላይ ነው የምንገኘው። ይሄ የቡታጅራ ኮሪደር 25 ኪሎ ሜትር ነው እቅድ ተይዞ ነበረው። እንደ ሀገር አዲስ አበባ ላይ ተጀምሯል። ክቡር ጠቅላይ ሚኒስትራችን ጀመሩት። ክቡር ፕሬዚዳንታችን ደግሞ ይሄንን ለሁሉም ከተሞች ተልኮ ሰጥተውን ከተልኮ ወስደን መጣን። 25 ኪሎ ሜትር በሁለት ፌዝ 17.5 የመጀመሪያ ፌዝ ቀጥሎ ደግሞ 7.5ቱን በሚቀጥለው ፌዝ ምን ገነባ ይሆናልና ይሄ ከዚህ አንጻር 8.35 ኪሎ ሜትር ጥንቅቅ ተደርጎ ከስማርት ፖል ውጪ አጠናቀን ለአገልግሎት ክፍት አድርገናል። ቅድም አይተነዋል። ፏፏቴዎች ያሉት፣ ማረፊያዎች ያሉት፣ መዝናኛዎች ያሉት፣ 4ቱ መሰረታዊያን ያሉት እግረኛ መንገድ፣ የሳይክል መንገድ፣ የግሪነሪ እንደዚሁም የዩቲሊቲ ሰርቪሶች ያሉት የተሟላ አስፋልቱና መኪናና እግረኛ ሳይክል
ሳይጋፋ ራሱ ችሎ አደጋ መቀነስ ብቻ ሳይሆን ለመዝናኛነትም እያገለግሉ ይገኛሉና እነዚህ ነገሮች በቀጣይ አጠናክረን በሌሎቹን ከተሞች እንቀጥላለን። እናው መንገድ ላይ ያለው አሁን አስፋልቱ ለብሔር ብሔረሰቦች ቀን እየተሰራ ስለሆነ እሱ ሲጠናቀቅ 22 ኪሎ ሜትር ጥንቅቅ ያለ የኮሪደር እንጨርሳለን። ቀሪው ደግሞ በሶስተኛ ፌዝ እሱን እንጨርሳለን ማለት ነው። አሁን የምንገኝበት መቻል ፓርክ የሚባል ኮመንሊ የሚታወቅ አሁን ግን የሪቨርሳይድ ፕሮጀክት ወይም የወንዝ ዳርቻ ልማት የምንለው 42 ሄክታር በኤችኤች ኢንጂነሪንግ ኮንሰልት የሚያደርገን እሱ በሱ አማካኝነት የተሰራው ዲዛይን ነው። ይሄንን ስራ ይሄው የተወሰነ ኤሪያዎች አልቆ ለአገልግሎት ክፍት ሆነዋል። ይሄን ስናጠናቅቅ አጠቃላይ የከተማው ማህበረሰብ ብቻ ሳይሆን የዙሪያው ትልቅ የቱሪስት መስህብ ኤሪያ እንደሚሆን ይሄ ስጋት የነበረበት ቆሻሻ የነበረበት አካባቢ ነው። አሁን ግን ለመዝናኛነት የሚያገለግል ብቻ ሳይሆን ገቢ የሚያስገኝ መንፈስ የሚያድስ ብቻ ሳይሆን ኢኮኖሚ የሚጨምር እንደሚሆን ትልቅ ተስፋ ተጣለበት። አዲስ አበባ ላይ አራዳ ክፍለ ከተማ ላይ ያለው ያየነውን ሪቨርሳይድ ፕሮጀክት የሚመሳሰል ስለሆነ በቀጣይ ትላልቅ እንግዶች ሲመረቁ ጋብዘን የምናስተዋውቅ ይሆናል። የዚህ አይነት ደግሞ ፕሮጀክቶች ሀገር ውስጥ አልተለመዱም ነበር። አዲስ አበባ ላይ ተጀምሯል፣ ጎርጎራ ላይ ተደግሟል፣ ባህር ዳር፣ ሌሎችም ትልልቅ ከተሞች አሉ እና አርባ ምንጭ አሁን ቡታጅራ ላይ እንዲጀምረናል። ቀጣይ ቡኢም፣ ኬላም፣ እንሴኖም ይህን እድል ስላለው የወንዝ ዳርቻ ልማት እንደ ጸጋቸው ሁኔታ ጸጋቸው መሰረት ያደረገ ልማት እንዲያለሙ ትልቅ ልምድ ልውውጥ መድረክ ስለሆነ በዚህ ስልጠና ቲዮሬቲካሊ ለ9 ቀን የሰለጠኑት አለ። አሁን ደግሞ ፕራክቲካል ዞረን ያየናቸው የግብርናም የኢንቨስትመንትም እንደዚሁ በኮሪደር የወንዝ ዳርቻ ልማቶች አሉ። ይህንን የበለጠ አስፍተን በዚህ ሳንረካ የበለጠ ሰርተን ማህበረሰቡ ደግሞ የቡታጅራ ህዝብ በተለይ ለኮሪደር ልማት በአንድ መድረክ ገንዘብ ማዋጣቱ ብቻ ሳይሆን ወሰን የማስከበር ስራው ሞዴል የሚሆን ተባባሪነት ስላለው በቀጣይም ይሄ አጠናክሮ እንዲቀጥል ሌሎች ከተሞችም እንዲወስዱ በዚህ አጋጣሚ ቡታጅራ ከተማ ላሉ አመራሮችና ማህበረሰብ ትልቅ ምስጋና አቀርባለሁ። ይህን ስራ ጀምረነዋል እንጂ ገና አልጨረስነውም። ነገር ግን ከዚህ በላይ እንደምናሳካ ከዚህ በላይ መልማት እንደምንችል አመላካች ነገሮች ስላሉ በቀጣይ እነዚህን አጠናክረን እንደምንቀጥል ለማንሳት ነው። ሌሎች ከተሞችና ለሌሎች አመራሮች ማስተላልፈው መልእክት ምንድነው? እያንዳንዱ ነገር በበጀትና በራስ አቅም ብቻ ሳይሆን ማህበረሰብ በማስተባበር ብዙ ተወላጅ ባለሀብቶቻችን አላችሁ። ይሄ ሚዲያ የምትከታተሉ ተወላጅና ወዳጅ ባለሀብቶቻችን ከቡታጅራም ወይም ከቡኢ ከንሴኖ ሳይሆን ከዞናችን ውጭ ያላችሁ ባለሀብቶች ተባባሪነታችሁ እንደወትሮ ሁሉ አግዛችሁን ቀጠናችን ሞዴል እንድናረግ እንድታግዙንና ኢንቨስት እንድታረጉ በዚህ አጋጣሚ ጥሪ ያቀርባለሁ። እጅግ አድርጌ አመሰግናለሁ።